በ1990 ዓመተ ምህረት ያረፉት እና ወደ ጌታ የሄዱት ኬኔት ሃገን በሀገራችን በእምነት አስተማሪነታቸው ቢታወቁም በጥሪያቸው የነብይነት ጥሪ የነበራቸው አገልጋይ ነበሩ። ኬኔት ሃገን የመንፈስ ዓለም ጉብኝትና የማየት ተደጋጋሚ ልምምድ እንዳላቸው በተለያዩ መጽሐፎቻቸው ገልጠዋል። ከልምምዳቸው መካከል አንዱ በዚህ ዘመን ባሉ ነቢያት ለተለመደው ሰፈር ሄድኩ፣ ቤት ገባሁ፣ እንዲታጠፍኩ የሚል ልምምድ አይነት እንደነበራቸው ግሎሪ በሚል መጽሐፋቸው ላይ ገልጠዋል። መጽሐፉ ላይ የተጠቀሙት አገላለጥ በዚህ ዘመን የተነሱ ነቢያት በመንፈስ ሄድኩ፣ እዚህ ገባሁ የሚሉትን እንዴት እንደሆነ ሊያስረዳ የሚችል አገላለጥ ስላለው ጥያቄ ለሆነባችሁ ከመጽሐፉ ቃል በቃል እንዲህ ይተረካል። ከሁለት ዓመት በኋላ በ1938 ዓመተ ምህረት ላይ በቴክሳስ ሰሜን መካከለኛ ብላክላንድ ላይ የምትገኝ አንዲት ትንሽ በሆነች የሙሉ ወንጌል ቤተክርስቲያን ላይ መጋቢ ሆኖ ለማገልገል ግብዣውን ተቀበልኩ። መጀመሪያ ያረፍኩት ከዲያቆናት መካከል በአንድ ዲያቆን ቤት ነበር። ዲያቆኑ በቤተክርስቲያኗ ባለች አንዲት ወጣት ላይ ፍላጎት እንዲያድርብኝ ይገፋፋኝ ነበር። ቅዳሜ ዕለት ባለን የምሽት ፕሮግራም ላይ ይህች ወጣት ሴት ተገኝታ መዝሙር እንድትዘምር ፕሮግራም ተይዞላን ነበር። ነገር ግን ሳትመጣ ቀረች። እሁድ ጠዋት መድረክ ላይ ቆሜ እየሰበኩ ሳለሁ በድንገት ደመናው መጣና ሰው ማየት እስከማልችል ድረስ ሸፈነኝ። ጉባኤ ውስጥ ምንም ነገር ማየት አልቻልኩም። በመንፈስ ርቄ ሲሄድ ቆሞ የሚሰብከውን የራሴን ድምፅ በሩቅ ይሰማኝ ነበር። ድምፄን ልስማው እንጂ የምለውን ቃል መለየት አልቻልኩም ነበር። በክብሩ ውስጥ ነበርኩ። በድንገትም ሄድኩኝ። በስብከቴ መካከል 15 ማይል ርቀት ላይ የሚገኝ አንድ ከተማ ጎዳና ላይ በመንፈስ ሄድኩ። የተገኘውበት ቀን ወደ ኋላ ቅዳሜ ማታ ላይ እንደሆነ ተረዳሁ። የሚፈለገው ቦታ ላይ ስደርስ አንድ ህንፃ ላይ ተደግፌ ቆምኩ። ከዚያም አንዲትም ሴት ከህንፃው ወርዳ ስትመጣ አየሁ። በጊዜው እኔ ቆሜ ወደ ነበረበት ቦታ መጥታ ቆመች። አንድ መኪናም ወደ መንገዱ ወርዶ መታጠፊያው ላይ ቆመና ክላክስ ካደረገላት በኋላ ልጅቷ መጥታ መኪና ውስጥ ገባች። ሰውየው መኪናውን ወደ ኋላ አዞረና በሌላ አቅጣጫ ከከተማ መውጣት ጀመረ። እኔም ራሴን እዚህ መኪና ውስጥ የኋለኛው መቀመጫ ላይ ተቀምጬ አገኘሁት። እነዚህ ሰዎች ከከተማው ወጥተው ዝሙት ሲፈጽሙ አየኋቸው። ይህ ሁሉ ሲሆን አሁንም በደመና ውስጥ ነበርኩ። ስመለስም መድረክ ላይ ቆሞ የሚሰብከውን የራሴን ድምፅ ሰማሁ። ከዚያም ደመናው ሄደ። ከፑልፒቱ በስተጀርባ ቆሜ ነበር። ቀጥሎ ምን ማለት እንዳለብኝ ስለማላውቅ እንዲህ ብቻ አልኩ፣ ሁሉም ሰው ጭንቅላቱን ያጎንብስ፣ እንጸልይ አልኩ። ሰዓቴን ስመለከተው 15 ደቂቃ ያህል በደመና ውስጥ ነበር የተጓዝኩት። ፕሮግራሙም አልቆ ህዝቡ በበሩ ሲወጣ በር ላይ ሆኜ እጃቸውን እጨብጥ ነበር። ይህችም ሴት ለመውጣት ወደ በሩ መጣች። ባለፈው ምሽት አልመጣሽም ነበር አልኳት። እርሷም አዎ ከከተማ ወጥቼ ነበር ብላ የከተማውን ስም ጠራችልኝ። እኔም አውቃለሁ አልኳት። በክብር ውስጥ የነበረኝ ይህ ሶስተኛው ልምምዴ ነበር። ጌታም ከማይሆን የትዳር መተሳሰር ሊያድነኝ ፈልጎ ይህንን አሳየኝ።